ሞት የማይቀር ጥሪ ነው ይባላል። አስክሬን ተብሎ ተገንዘው ቤተሰብ አልቅሶላቸው እንዲያውም አንዳንዶቹ የሬሳ ሳጥን ውስጥ ገብተው ሊቀበሩ ጥቂት ደቂቃዎች ብቻ ነበር የቀራቸው። ነገር ግን በድንገት አይናቸውን ገለጡ። ዛሬ በታሪክና እውነት የዩቲዩብ ቻናላችን ዓለምን ያስደነገጡና የሕክምና ባለሙያዎችን ግራ ያጋቡ ሊቀበሩ ሲሉ በህይወት የተገኙ ሞተው የተነሱ 5 ሰዎችን እውነተኛ ታሪክ ይዘንላችሁ ቀርበናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሊ ጂፋንግ ቻይና እንደ አውሮፓውያኑ አቆጣጠር በ2012 ዓ.ም በቻይና የምትኖረው የ95 ዓመቷ አዛውንት በቤቷ ወድቃ ተገኘች። ጎረቤቶቿ ሲፈትሿት ትንፋሽ አልነበራትም፣ ልቧም አይመታም። እንደ ቻይናውያን ባህል አስክሬኗን ለ6 ቀናት በሬሳ ሳጥን ውስጥ ተቀምጦ ዘመድ አዝማድ እንዲሰናበታት ተደረገ። ነገር ግን ሊቀበር አንድ ቀን ሲቀረው ጎረቤቶቿ ሳጥኑን ባዶ ሆኖ አገኙት። ሊ በህይወት ተነስታ ማድቤት ውስጥ ምግብ ስታበስል ተገኘች። በጣም ስለራበኝ የተነሳሁት በማለት ሁሉንም አስገርማለች። ሊ ከባድ እንቅልፍ እንጂ ሞት እንደወሰዳት አላወቀችም ነበር። ጎረቤቶቿ እንደ ቻይናውያን ባህል የቀብር ስነ ስርዓቱ እንዲፈጸም ብሎ ንብረቶቿን በሙሉ አቃጥለውባት ነበር። ስለዚህ ከሞት ስትነሳ የምትተኛበት አልጋም ሆነ የምትለብሰው ልብስ አልነበራትም። ሊ ጂፋንግ ያንን አስደናቂ ክስተት አሳልፋ በ95 ዓመቷ ሳይሆን ከዚያ በኋላ ጥቂት ዓመታትን ቆይታ እንደ አንዳንድ መረጃዎች በ97 ወይም በ98 ዓመቷ ከዚህ ዓለም በሞት ተለይታለች። ዋልተር ዊሊያምስ አሜሪካ እንደ አውሮፓውያኑ አቆጣጠር በ2014 ዓ.ም በሚሲሲፒ ግዛት የሚኖሩት የ78 ዓመቱ ዋልተር ዊሊያምስ በቤታቸው ሞቱ ተብሎ በሐኪም ተረጋገጠ። አስክሬናቸው ወደ አስክሬን ማቆያ ተወሰደ። የቀብር አስፈጻሚዎቹ አስክሬኑን ለማዘጋጀት ሲሞክሩ ግን አንድ አስደንጋጭ ነገር ተከሰተ። በሬሳ ከረጢት ውስጥ ያለው ሰውዬ እግሩን ያንቀሳቅስ ጀመር። ዋልተር በህይወት ነበሩ። ሞቷል፣ አብቅቶለታል የተባለው ዋልተር ዊሊያም በእግሩ ወደ ቤቱ ተመለሰ። ዋልተር ከዚህ አስደንጋጭ ክስተት በኋላ ከሞት ተነስቶ ቤተሰቡን ተቀላቅሎ መቆየት የቻለው ለ2 ሳምንት ብቻ ነው። ከ2 ሳምንት በኋላ ግን ላይነሳ ለዘላለም አሸልቧል። ሐምዲ ሐፊዝ አልኑቢ ግብጽ እንደ አውሮፓውያኑ አቆጣጠር በ2012 ይህ የ28 ዓመት ወጣት በስራ ላይ ያለ በድንገተኛ የልብ ህመም መሞቱ ተነገረ። ቤተሰቦቹ በጣም አዝነው ሃይማኖታቸው በሚያዘው መልኩ የቀብር ስነ ስርዓቱን አዘጋጁ። አስክሬኑን እያጠቡ እያለ ግን አንድ ነርስ የሰውነቱ ሙቀት መመለሱን አስተዋለች። ወጣቱ በድንገት ትንፋሽ አገኘ። አስተናጋጁ ሐምዲ ሐፊዝም ከሞት ከተመለሰ በኋላ ጤናው ተመልሶ መደበኛ ህይወቱን ቀጥሏል። የሚገርመው ነገር እናቱ በህይወት የመኖሩን ዜና ስትሰማ ራሷን ስታወድቃ ነበር። የኋላ ኋላ እናትም ልጅም ነቅተው ሐዘኑ ወደ ደስታ ድግስ ተቀየረ። ሮዛ ኢዛቤል ሴስፔዴስ ፔሩ። ይህ ታሪክ በጣም የቅርብ ጊዜና አስደንጋጭ ነው። በ2022 በፔሩ አንዲት ሴት በመኪና አደጋ መሞቷ ተነግሮ የቀብር ስነ ስርዓቷ እየተከናወነ ነበር። ዘመዶቿ የሬሳ ሳጥኑን ተሸክመው ወደ መቃብሩ እየወሰዱት እያለ ከሳጥኑ ውስጥ የሚንኳኳ ድምጽ ሰሙ። ሳጥኑ ሲከፈት ሮዛ አይኖቿን ገልጣ ነበር። ትንፋሽም ነበራት። እንዲያውም በወቅቱ በከፍተኛ ድንጋጤና ላብ ተጠምቃ እንደነበረ ተዘግቧል።
ዘመዶቿ በከፍተኛ ፍጥነትና ተስፋ ሳጥኑን እንደተሸከሙ ወደ ቅርብ ሆስፒታል ይዘዋት ሮጡ። የሚያሳዝነው ነገር ሆስፒታል ከደረሰች በኋላ ሐኪሞች ከፍተኛ ጥረት ቢያደርጉም ከጥቂት ሰዓታት በኋላ መሞቷ ተነገረ። ይህ ክስተት በፔሩ ከፍተኛ ቁጣን ቀስቅሶ ነበር። ቤተሰቦቿ መጀመሪያውኑ አልሞተችም ነበር፣ በኮማ ውስጥ ሆና ነው ሞተች ተብሎ የተነገረን። ያኔ ሆስፒታል በትክክል ቢመረምሯት ኖሮ በህይወት ትተርፍ ነበር በማለት በወቅቱ የነበሩትን የጤና ባለሙያዎች ከሰው ነበር። ተስፋ የታየበት ግን በሐዘን የተጠናቀቀ አጋጣሚ ነበር። አንጀሎ ሄይስ ፈረንሳይ። የዚህ ሰው ታሪክ ከሁሉም ይለያል። አንጀሎ እንደ አውሮፓውያን አቆጣጠር በ1937 በሞተር ሳይክል አደጋ ሞተ ተብሎ ተቀበረ። ነገር ግን ከ3 ቀናት በኋላ የኢንሹራንስ ኩባንያው ስለ አደጋው ምርመራ ለማድረግ አስክሬኑ እንዲወጣ አዘዘ። አስክሬኑ ወጥቶ ሲመረመር አንጀሎ በህይወት ነበር። የሰውነቱ ክፍሎች ስራ አቁመው ኮማ ውስጥ ስለነበር ኦክሲጅን ብዙም ሳይጠቀም ለ3 ቀናት መቆየት ችሏል። ከሞተ 3 ቀን ሆነው የተባለለት አንጀሎ ዳግም ወደ ህይወት ተመለሰ። አንጀሎ ከመቃብር ከተመለሰ በኋላ በፈረንሳይ ውስጥ ታዋቂ ሰው ሆኖ ነበር። እንዲያውም እንደገና በስተት ቢቀበር እንኳን በሚል የራሱን የሬሳ ሳጥን ቀርጾ ነበር። ሳጥን ውስጥ ኦክሲጅን፣ ምግብና ከውጭ ሰው ጋር የሚያገናኝ ስልክ ጭምር ነበረው። አንጀሎ በ1937 በ20 ዓመቱ ተቀብሮ ከወጣ በኋላ ለተጨማሪ 71 ዓመታት ያህል በህይወት መኖር ችሏል። እነዚህ ታሪኮች የሰው ልጅ ህይወት ምን ያህል ሚስጥራዊ እንደሆነ ያሳዩናል። ሳይንስና ሕክምና ባደገበት በዚህ ዘመን እንኳን እንደዚህ አይነት ክስተቶች ማጋጠማቸው ያስገርማል። እናንተስ ከነዚህ 5 ታሪኮች ውስጥ የትኛው የበለጠ አስገረማችሁ? ከዚህ በፊት የሰማችሁት ተመሳሳይ ታሪክ ካለ በኮሜንት መስጫው ላይ አጋሩ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ቻው።